ያጋ ክህደት ነው። አምላክ ማንንም አልመስልም ብሎ ገልጾታል በቁርአን ላይ ሲናገር 5 ቦታ ላይ በሱረቱል ሹራ ላይ ምን አለ? ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ኢንሳን ምን ሸይ ይህን የሚመስል አንዳች ነገር የለም ብሎ ዘግቶታል። አንዳች ነገር ነው። ስለዚህ አይካተትም። እሱን አይመስልም የሰው ልጅ ተፈቻለ አይደል? አላህ ሱብሓነሁ ወተዓላ ይህን ተናግሯል። ፈላ ተድሪቡ ሊላሂ አልአምሳል ይላል። ለእኔ ለአምላካችሁ ለአላህ አምሳያ አታድርጉልኝ እኔን የሚመስል የለምና ብለው ተፈቻለ አይደል? ሌላ ቦታ ላይ ሀል ተዕለሙ ለሁ ሰሚያ ይላል። ለመሆኑ ለእኔ ለአላህ መኩሼ ታውቁልኛላችሁ አለ። መኩሼ የለኝም አለ። ስለዚህ አምላክ አላህ ሱብሓነሁ ወተዓላ እንደኛ እንደ ፍጡር አይነት አይደለም። እርሱ ማንንም እንደማይመስል ተናግሯል። በዚሁ አንጻር እግዚአብሔር እጆች አሉት፣ እግሮች አሉት፣ ሁሉ ነገር እግሮች አሉት፣ በእግሮቹ ይራመዳል። እጆች አሉት፣ በእጆቹ ያጨበጭባል። ያለ ያው እና እዚህም ጋር ለአኸዝናሁ ቢልየሚን ይላል። ፈራገ ዐለይሂም ደርበን ቢልየሚን ይላል እና አላህ ሱብሓነሁ ወተዓላ የሰዎች እጅ እንደምናውቀው ደካማና ጠንካራ ባህሪ ያላት የእርሱ እንደዛ አይደለም ማለት ነው። ወኪልታ የዳሁ የሚን የሚለው ሁለቱም እጆቹ ቀኞች ናቸው የሚሉት ነብዩ ሰለላሁ ዐለይሂ ወሰለም እንደ ሰው ልጅ ባህሪ አይደሉም። የሰው ልጅ ግራና ቀኙ ግራው ደካማ ቀኙ ጠንካራ ላ የእሱ እንደዛ አይደለም። ሁለቱም ጠንካራ ባህሪን እየተላበሱ ናቸው። ያው እና ተወሰፉ የዳሁ ቢልየሚን ወሽማል እያለ ይናገራል። ምን ሐይሱ አልኢስም ከማ ፊ ሐዲስ ኢብኑ ዑመር ተጋድርገው ወኪልታሁማ ሁለቱም ይላል ካነ ያኒ ሙባረከ ሁለቱም የተባረኩ ናቸው። ምን ሐይሱ الشرف والفضل ከክብርና ከትሩፋት አንጻር ነው ያኒ የተባረኩ ናቸው የሚለውን ለመግለጽ እንጂ ሁለቱ ቀኞች ብቻ ናቸው ማለት አይደለም። ምን ያደርጋሉ? ሁለት ቀኝ እጅ አድርገው እንደዚህ ይስሉና ይሄ ነው አላህ ይላሉ። በዛስ ይሄን በማስረጃ ሰይተውኛል ትላለህ። አመሰግናለሁ ቴንዋ። ሌላም ጥያቄ ነበረኝና በዚህ አጋጣሚ እንትን እኔ የተወለድኩት ከሙስሊም እናቴና ከክርስቲያን አባቴ ነውና አሁን ላይ እኔ የምኖረው በህፃን ጀህነ ያለው ሙስሊም ቤተሰቦቼ ጋር ነው እና እኔም አልሐምዱሊላህ ሙስሊም ነኝ። አሁን የምጠራው ግን በአባቴ ስም ሲሆን ስልህ አሚር ጥጋቡ ነው። ስሜንም ካነበብኩ ማለት ነው እና ስሙ ችግር አለው የለውም? የፋዘር ስም ማለት ነው። አሚር ጥጋቡ ችግር የለውም። ችግር የለም። አመሰግናለሁ። አዳይስ ትንሽ መርሐባሽ። ኧረ ሊጥ ምናምን እያለ የሚያወርደን መልስልኝ። ማንኛውም ሰባኪ አይመቻችሁ። ወአለይኩም ሰላም። ሰላም አለይኩም። እያወራህ ነው። አንድ ድል ስጭ ላውራ ተጀመርኩ። ሹክራ አመሰግናለሁ ጊዜ ስለሰጠሽ። ማንኛውም በእስልምና ላይ ትችት አለኝ የሚል ማንኛውም ሰባኪ ካለ እና ከሙስሊሞች ፊትህ ተች በሉት። እዚህ መጥተው ካወሩ እኔ ገና እንደመጡ ቁሜ አጨበጭባለሁ። ቁሜ እንደዚህ አጨበጭባለሁ። ወጣችኋል። ኑና አውሩት እዚህ ጋር ከሙስሊሞች ፊት መጣችሁ ያውና በሉኝ እያልኩኝ ዝግጁ እየጠበቅኳቸው እኔ ትንሹ ላይ ሆንላችኋለሁ። እናንተን ትልቁ ላይ አድርጌያችሁ እናንተ በምትፈልጉት ርዕስ ላይ በዚህ ጉዳይ ላይ አውሩ። ይሄ ነው ሙስሊሞች ላይ ተችታለኝ ግን ከሙስሊሞች ፊት መጥቶ የተች ችግር የለም። ያ እኔ አትተቻላችሁ። ሰላም እሺ ሙስሊም ከሆንሽ በተራ ጠይቆ ክርስቲያን ከሆንሽ ላስቀድምሽ ነበር። እሺ በተራ ከታች ብላችሁ ስለቀጥል ማትቀጥይ ጀምሪ። መቼ ጀመርሽ? እሺ እኔ ጥያቄ ነበረኝ ማለት ነው። ጥያቄ ደግሞ የአባቴ እናትና አባቱ ከሞቱ አመታቸው ነው እና አላህ ይማራቸው። በገጠር ላይ የሆነ አመታት 47 እያሉ የሚያደርጉት አለ። ይሄ ነገር እንዴት ነው? ይህ በስማቸው ሰደቃ ሰድቅላቸው እንጂ ሰደቃ አታውጣ፣ በስማቸው ግን ገንዘብ ሆነ እንዲሰጥላቸው ለሚስኪኖች ብዬው ነበር ማለት ነው። እሱ ደግሞ መሰደቅ ነው የሚፈልገው አባቴ፣ የቤት ውስጥ ማብላት ማለት ነው። እውነት ነው። እሺ ለማንኛውም
7 2 7 ምናምን እያሉ ሀገራችን ላይ ይሄ በፍጹም ሰደቃን በዚህ ገደብ መገደብ ከቁርአን ከሐዲስ አንጻር ማስረጃ የለውም። እውነት ነው ነቢያችን ሰለላሁ ዐለይሂ ወሰለም ለሞቱ ሰዎች ሰደቃ አድርጉላቸው ብለውናል። የሆነ ሰው ወደ እርሳቸው መጣና ጠየቃቸው፣ ያ ረሱላላህ ኢነ ኡሚ ቀድ ማተት ፈለው አተሰደቁ ዐንሃ ሀል የንፈዑሃ ብሎ ጠየቀ። ፈቃለ ለሁ ነቢይ ሰለላሁ ዐለይሂ ወሰለም ነዓም ወዐለይከ ቢልማ አለት። አንቱ የአላህ መልእክተኛ ሆይ እናቴ ሙታብኛለች፣ ለእርሷ ብዬ ነይቼ ሰደቃ ባደርግላት አላህ ይቀበለኝ ይሆን? ይጠቅማታል ይሄ ነገር አለ። አዎ ይጠቅማታል፣ አላህ ይቀበላል፣ ሰደቃ አድርግላት ብሎታል። ነገር ግን በጊዜ ገደብ ገድበውታል ወይ? ሰለላሁ ዐለይሂ ወሰለም ሰደቃ በ7 2 7 ወር 4 ዓመት 4 አልገደቡትም። ዒባዳ ነው ሰደቃ አይደለ? ዒባዳ እስከሆነ ድረስ ወደ አላህ እቀራረብበታለሁ ብሎ የሚሰራ ስራ ሁሉ ማስረጃ ያስፈልገዋል። ዒባዳ ተውቂፍያ በቁርአንና በሐዲስ ላይ የቆመ ነው። ከዛ ውጭ በራሳችን ያንን መደንገግ አንችልም። በዚያ ገደብ ማውጣት አንችልም። ሰደቃ በ7ኛ ቀን ካልሆነ አይሆንም። ጥሩ ሰደቃ ከሚያደርጉ ሰው ካለ ይሄ ቢድዓ ነው። በ2 7 ካልሆነ በስተቀር አይሆንም። ለላ እንደዚህ ብላችሁ አታድርጉ። ወዲያው እንደሞተ ሰደቃ ማድረግ ትችላላችሁ። 7 ጊዜ መጠበቅ ምንድን ነው? በ2ኛ ቀን 3ኛ ቀን በማንኛውም ቀን ሊሆን ይችላል አድርጉ። በዚህ ቀን ካልሆነ ሰደቃ አይሆንም ብሎ አስቦ ከሆነ ሰውየው ይሄ ነው ቢድዓ ነው። እሺ አሁን ገንዘቡን በስማቸው ቢሰጥላቸውስ? ችግር የለውም፣ ይቻላል። በስማቸው ለድሃዎች ለሚስኪኖች ሰደቃ ቢያደርጉ ምግቡንም ቢያደርጉ እኮ ችግር የለውም። ይህን እንዳያደርገው በጭንቅላቱ በሌላ ቀን ያድርግ። በ3ኛው ቀን ወይ በ4 በ8ኛው ቀን ምናምን ላይ አይቶ እንደዚህ ያድርግ። እሺ በቃ ሌላው ደግሞ ጥያቄ ባለፈው ጊዜ ሮመዳን ዘካተል ፍጥር ስንሰጥ ለቤተሰብ ነበር የሰጠነው እና ይሄ ነገር እንዴት ነው ይሆናል ወይ? ለቤተሰብ ዘካተል ፍጥራችሁን ለቤተሰብ ለእናትና ለአባት አይሆንም። ለእነሱ አስባችሁ የእነሱንም አስባችሁ ለሌላ ድሃ ነው መስጠት ያለባችሁ። ዘካተል ፍጥር ሙሉ ግንዛቤ ልስጣችሁ አዳምጡ ለማታውቁ ሰዎች። ዘካተል ፍጥር قال النبي قال عبد الله بن عمر رضي الله عنه أو عبد الله بن مسعود أو عبد الله بن عباس ليس صحابوش يزقبوا حديث من قالوا فرض رسول الله صلى الله عليه وسلم زكاة الفطر على الرجال والنساء والصغير والكبير والعبد والأمة صاعا من تمر وصاعا من شعير وصاعا من بر وأمر أن تخرج قبل خروج الناس لصلاة العيد. يتذكرت عبد الله بن عمر قال النبي صلى الله عليه وسلم زكاة الفطر በወንድም በሴትም በትልቅም በትንሽም በባሪያም በሕሩም ላይ ግዴታ አድርገዋል። አቅሙ ብላለው ሰው ማለት ነው እንዲያወጣ እንዲያወጣም የታዘዙት ምን ያክል ነው አለ? ከቴምር ወይንም ከስንዴ ወይንም ከገብስ 1 ጣሳ አንድ ሰው ላይ ይደርሳል። ይሄንም ሰዎች ለዒድ ሶላት ከመውጣታቸው በፊት ቀድሞ እንዲሰጥም አዘዋል። አሁን የመስጠት ኃላፊነት ያለበት ማን ነው? አባት ነው። የሚስቱን የራሱን የልጆቹን አስቦ ይሰጣል። ለጾሙትም ትላልቅ ለሆኑትም ትናንሽ ለሆኑትም ከቻለ አሁን ለተረገዘው ልጅ ቢሰጥለት መልካም ነው። ዑስማን ብን አፋን ኢብኑ ባዝ የተባሉ ታላቁ ዓሊም በዚያ ጊዜ የነበረው 1 ጣሳ በዚህ ጊዜ 2 ኪሎ ከግማሽ ወይንም 3 ኪሎ ድረስ ይደርሳል ብለው ተናግረዋል። ስለዚህ በአንድ ሰው ላይ 3 ኪሎ ስንዴ ወይንም ገብስ ወይንም ቴምር ያሉበት ምክንያት ሐዲሱ ላይ በጊዜው ሲበሉ የነበሩት አብዛኞቹ ምግቦች በአካባቢው እንደዚህ ስለነበሩ ነው። ስንዴ ወይ ገብስ ወይንም ቴምር ነበሩ። ይታቸዋል። አሁን ጊዜ ከተባለ በአሁን ጊዜ በአካባቢያችሁ በአብዛኛው ሰዎች የሚመገቡትን ነገር መርጣችሁ ከዚያ ለድሃዎች ነው የሚሰጠው። ይሄ ምስኪኖች ነው። ሰዎች ለዒድ ሶላት ከመውጣታቸው በፊት አሉ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ያክል አዛኝ መሆናቸውን ይገልጻል። ይህ ሐዲስ ለምንድን ነው እንደዛ ያሉበት ምክንያት? ለምንስ ነው አዛኝ ናቸው በዚህ ላይ ያሉት? ምክንያቱም ይህ ሰደቃ የሚሰጠው ለነዚህ ለድሃዎች ለሚስኪኖች የበዓል ቀን በሰው ደጅ እንዳይቆሙ ቀድማቸው ድረሱላቸው፣ ስጧቸው ቀድማቸው ብሎ ነብዩ ሰለላሁ ዐለይሂ ወሰለም አዘዙላቸው።
ሰዎች ለዒድ ሶላት ከመውጣታቸው በፊት አሉ ከዒድ በኋላ በተሰጣቸው የዛኔ የበዓሉን ቀን የደስታውን ቀን በልመና ሊያሳልፉ ላ ይሄ መሆን የለበትም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለበዓሉ ከመውጣታቸው በፊት ቀድማችሁ ሰጥታችሁ ጨርሱ ብለው አዘውና وهذا يدل على شفقته ورحمته عليه الصلاة والسلام። ለክል ድሃዎች በጣም ይወዳቸው ነበር። ድሃዎችን አብሯቸው ይቀመጡ ነበር፣ አብሯቸው ይበሉ ነበር። ገብታችኋል? እና ነቢያችን ሰለላሁ ዐለይሂ ወሰለም ቀድሞ እንዲሰጥ ያዘዙ ለዚህ ነው። ስለዚህ ከመቼ ጀምሮ እስከ መቼ መስጠት ይቻላል የሚለው በሶስት ቀናቶች እነሱም ከ28ኛው ቀን ጀምሮ 29ኛው 30 ከዚያ በኋላ ለዒድ ሶላት ከመውጣታቸው በፊት እስካለው ጊዜ ድረስ ማለት ነው። በእነዚህ ጊዜያቶች ይሰጣል ማለት ነው። እሺ አባት ካልቻለች እናት ማውጣት ትችላለች፣ ችግር የለም። እናት ካልቻለችስ እናትና አባት ልጆች ስራ ላይ ያላችሁ ካላችሁ እነሱን የእናት የአባታቸውን የወንድም እህቶቻቸውን አስባችሁ መስጠት ትችላላችሁ። በአንድ ሰው ላይ 3 ኪሎ አስባችሁ። የሚሰጠው በብር ነው በእህል ነው የሚሰጠው። ያ ሐዲሱ ማስረጃ የሚያሳየው ያ ነው። አመረ ረሱል ሰለላሁ ዐለይሂ ወሰለም አን ትኽረጀ ዘካት አልፍጥር ሰዓን ሚን ተምር ወሰዓን ሚን ሻዕር ወሰዓን ሚን ብር በሚለው በእህል እንጂ በብር አላሉም ነብዩ ሰለላሁ ዐለይሂ ወሰለም። እሺ ብሩን ሰብስበው እህል ገዝተው ለሚሰጡ ሰዎች አሰባስበው መስጠት ይቻላል ወይ? ይቻላል። ለምሳሌ በአካባቢያቸው የሚገኝ ሙስሊሞች መስጂድ ሊኖር ይችላል። የዚያ መስጂድ ኃላፊ ምን አደረገ? በዚህ አካባቢ የምትገኙ ሙስሊሞች ዘካተል ፊጥራቸውን የምትሰጡትን በአንድ ሰው ላይ ይሄን ያክል ሰብስባቸው አምጡ፣ እኛ ደግሞ ሩዝ ገዝተን ወይንም የሚበላ ነገር ገዝተን ለድሃዎች እናካፍላለን ያስክዳል። ብሩን በቀጥታ ሄዶ መስጠት ግን ያደርጋል። ወጣችኋል። በዚያ ቀን እህል እንዲሰጥ ነው ነቢያችን ሰለላሁ ዐለይሂ ወሰለም ያዘዙት። እህሉ ግን በአካባቢያቸው ሰዎች በመመገብ የተለመደ ነገር ይሆንላቸው፣ ሌላ ያለመዱትን ምግብ ብሰጣቸው እና ይህ ነው ዓላማው። ምንድን ነው ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ዘካት አልፍጥር ጣዕመተን ሊልመሳኪን ወጡህረተን ሊሳኢም አሉ። ለጾሙ ሰው የጾሙ አንዳንድ ጥፋቶች ካሉብህ እነዚያን ያካክሳቸዋል፣ ሙሉ እንዲሆንልህ ያደርጋል። አንደኛ ዓላማው ይሄ ነው ዘካት አልፍጥር። ሁለተኛ ወጣዕመተን ሊልመሳኪን ለድሃዎች ምግብ ሲሆንም ለዚህ ነው እና ይሄ ነው ዘካት አልፍጥር። ታዲያ እዚህ ቦታ ላይ በአካባቢያችን መስጠት ነው የሚበልጠው ወይንስ ወደ ሌላ አካባቢ መላክ እንችላለን የሚለውን በተመለከተ በላጡ በጾማችሁበት አካባቢ ለሚገኙ ምስኪኖች መስጠት ነው ያ። ነገር ግን ይሄን ማድረግ ካልቻላችሁ ወይንም በአካባቢያችሁ ያሉ ሰዎች ያላቸው ከሆኑ ወደ ሀገራችሁ መላክ ትችላላችሁ። የዛኔ ችግር የለም። ወደ ሀገራችሁ ልካችሁ ማስጠጣት ትችላላችሁ። ጥያቄ ልገለጽ። እሺ የባለፈውን ሮመዳን አብሬ መክፈል እችላለሁኝ? ያኛው ሮመዳን ለቤተሰብ ስለተሰጠ ማለት ነው። ይቻላል። ያንን ሳይሆን በተሳሳተ ሁኔታ ይቻላል። በቤተሰብ ተሰጠ ከሆነ ሌላ ድሃዎች የሚሰጡ ጥያቄዎች ነው። አንድ ሰው እንደዚህ ቲክቶክ ተጠቃሚ ሆኖ እራሱን አቀናብሮ ሚዲያ ላይ በሙዚቃ ቢለቅና ከዛ እሱ እንዲልህ ሲያደርግ ቢሞት፣ ለዚህ ሰው ከተቻለ ያን አካውንቱ እንዲዘጋ ማድረግ የሚጠበቅበት፣ ከዚያ በኋላ ለእርሱ አላህ ምህረት እንዲያደርግለት መለመን፣ ይህን ማድረግ ይጠበቅብናል። ማንኛውንም እንዲህ አይነት ነገር ለቆ የቦታን ሰው ወንድም እህቶች አላህ ይቅር ይበላቸው፣ አላህ ይማራቸው እና ከተቻለ ያን ነገር እናንተ ሪፖርት አስደርጋችሁ እንዲጠፋላቸው ማድረግ እንዲያለባቸው እና ለዚያ ሰው ኢስቲግፋር ዱዓ ማድረግ አላህ እንዲምረው ማለት ነው። ሁለተኛ ጥያቄ ደግሞ ለማንኛውም ክፉ ነገር ለቃችሁ አትሂዱ አደራ። ያው መልካም ነገር ለቃችሁ ሄዳችሁ ከሆነ ሰዎች በተማሩ ቁጥር አጀር ታገኛላችሁ። ብዙ ነገር ለቃችሁ ከሆነ ያንን ሰዎች ባዩ ቁጥር ወደ ወንጀል በወሰዳችኋቸው ቁጥር፣ ያጠመማችኋቸው ቁጥር፣ ባሰዳችኋቸው ቁጥር ወንጀል ታገኛላችሁ፣ ይመጣላችኋል። አላህ በቁርአን ላይ ሲናገር يحمل أوزارهم كاملة يوم القيامة ومن أوزار الذين يضلونهم بغير علم ألا ساء ما يزرون ليحملوا أوزارهم
ስለ ወንጀለኞች ሲናገር የራሳቸውን ወንጀል ሊሸከሟት ማለት ነው። ካሚለትን ምንም ሳትቀነስባቸው ሙሉ ሆና ይሸከሟታል ወንጀላቸው። ወሚን አውዛሪ ለዚነ ዩዲሉነሁም የእነዚያን የሚያጠሟቸውን የሚያሳስቷቸውንም ሰዎች ወንጀልንም ይቀበላሉ፣ ይሸከማሉ። ያ ማለት ከዚያ ተቀንሶ ይመጣለታል ሳይሆን ባጠመመው ልክ ይመነዳል ማለት ነው። የዛኛውን ወንጀል ይሸከማል ማለት አይደለም። ባጠመመው ባሳተው ልክ ወንጀልን ያገኛል እና ስለዚህ የምትለቋቸው ነገር ትምህርቶች የሆኑ ወይም ኃጢአት እንዳይሆን ወንጀል እንዳይሆን እንደዛ እንዳይሆን። ሁለተኛ ጥያቄ ርሳል بنت مع شباب تفسير كيف حرام ولا حلال؟ بقى ምንድን ነው ያልሽው? بنت مع الشباب الرسال يعني تفسير ما بعد. هذا حرام لا يعني إذا كان مع غير حلالها مع غير زوجها هذا طبعا حرام. أشي نكرر لنا. أوكي. فتحنا جمع. بمان